በትራንስፖርት ተማሯል። እንግዲያውንስ በቅርብ ወደ አህጉራችን ይገባል ተብሎ የሚጠበቀውን አዲሱን ተንሳፋፊ የትራንስፖርት አማራጭ ላስተዋውቃችሁ። አርካቦርድ ይባላል። ምናልባትም የትራንስፖርት ዘርፉ ምን ያህል እየዘመነ ኃይልና ወጪን ቆጣቢ የሆነ መምጣቱን ሁነኛ አመላካች መሳሪያ ሳይሆን አይቀርም። ይህ አነስተኛ በራሪ የትራንስፖርት ቴክኖሎጂ በአሜሪካ ስፖርት ኮርፖሬሽን የተመረተ ሲሆን ስራው የተጠናቀቀው በ2015 ዓ.ም ነበር። ከአንድ ዓመታት ያክልም በሙከራ ላይ ቆይቷል። አሁን ደግሞ ወደ አህጉራችን አፍሪካ ለማስገባት ዝግጅቴን እያጠናቀቅኩ ነው ሲል የቴክኖሎጂ የፈጠራ ባለቤት ዲሜትሪ ተናግሯል። አርካቦርድ ሊኮ በተባለ ባትሪ የሚንቀሳቀስ ሲሆን በሰዓት እስከ 20 ኪሎ ሜትር ድረስ መጓዝ ይችላል። በኤሌክትሪክ ቻርጅም የሚሰራ ሲሆን ባትሪው ከአንድ ዓመት ዋስትና ጋር የሚሰጥ ይሆናል። ቻርጅ እየሞሉ መጠቀም ይቻላል። አገልግሎቱን በሚጨርስበት ወቅት ሌላ ባትሪ መቀየር እንደሚቻልም ተገልጿል። አርካቦርድ በየትኛውም የመልክዓ ምድር አይነት መንቀሳቀስ እንደሚችል ነው የተነገረው። ለምሳሌ በህዋማ አካላት፣ በአስፓልት፣ በኮረብታና ሌሎች አካባቢያት ላይ ያለምንም ስጋት በአየር ላይ መንቀሳቀስ ይችላል። አርካቦርድን የሚዘውሩትም በእጆት በሚይዙት ሪሞት አማካኝነት ነው። የቴክኖሎጂ የፈጠራ ባለቤትም በጥቂት ዓመታት ውስጥ በብዛት በማምረትና መጠነኛ በሆነ ዋጋ ወደ መላው ሀገራት እንደሚያሰራጭም ተነግሯል። እንደዚህ አይነት መረጃ እንዲደርሱት ፎሎ፣ ቪዲዮን ከወደዱት ላይክ፣ ሀሳብ አስተያየቶትን በኮመንት ላይ ያሳውቅ። ለብዙሃን እንዲዳረስ ሼር፣ ኮፒ ሊንክ አይረሳ። እናመሰግናለን።